ይህ ከጎን የምትመለከቱት መሪ ቭላዲሚር ፑቲን የሩሲያ ፕሬዝዳንት ግብረ ሰዶማዊነትን ከተቃወመባቸው ዋና ነጥቦች ውስጥ አራቱን ጠቅስላችኋለሁ። አንደኛ በሀገሩ በሩሲያም ሆነ በተለያዩ እሱ በሚመራቸውና በሚያስተዳድራቸው ክፍለ ሀገራት በፍጹም ግብረ ሰዶማዊነት እንዳይስፋፋ፣ ጋብቻ እንዳይፈጽሙ፣ ጋብቻቸውም ሕጋዊ እንዳይሆን፣ ምንም አይነት ትንፋሽ እንዳይኖራቸው አድርጎ ተቃውሟል። ምክንያቱም እምነቱ የኦርቶዶክስ እምነት ተከታይ ስለሆነ ነው። ክርስትናም ስለማይፈቅድለት ነው። ሁለተኛ ደግሞ የጾታ መቀየር ወይም ደግሞ ወንዱ ሴት ሴቷ ወንድ እንዳይሆኑ በቀዶ ጥገና ትራንስጀንደር የሚባለውን እንዳያደርጉ ከልክሏል። ይህም ደግሞ ተፈጥሯዊ ሕግ ስላልሆነ በተፈጥሮ ወንድ ሴትን ሴት ወንድ ነው ማግባት ያለባት ብሎ በትክክል እግዚአብሔር ያስተማረውን ሕግ ስለሚያምንና ስለሚከተል ነው። ሌላው ሶስተኛው ደግሞ በጉዲፈቻ ወይም ደግሞ እነዚህ ጎዳና ላይ የሚያድጉ ወይም እናትና አባት የሌላቸው ልጆች ወስደው እንዳያሳድጉ ግብረ ሰዶሞች በፍጹም ይሄን ነገር እንዳያደርጉ ከልክሏቸዋል። ይሄን የከለከለበት ምክንያት እነዛን ሕፃናት ከማህፀናቸው የወጡ ስላልሆኑና ለእነዚህም ልጆች ግድ ስለማይኖራቸው ትራንስጀንደርም ቢያደርጉ ምንም አይነት ነገርም ቢፈጽሙባቸው ያን ያክል ስሜትም ስለማይሰማቸው ሊደፍሯቸውም ስለሚችሉ እንዲሁም ሰዎች ብዙ ተባዙ ምድርን ሙሏት የተባለውን ሕግ ለማስቀረት የሚወለዱ ሕፃናትንም ጭምር ወደዚህ አይነት ኃጢአት ለመክተት ፈቃደኞች ስለሆኑ ይሄንን ነው የተቃወሙ። በመጨረሻው ደግሞ የእነሱን ምልክት የሚያስፋፉ የትኞቹም የፋብሪካ የልብስም የእቃም የትኛውም አይነት የድርጅትና የቴሌቪዥን ፕሮግራሞች ምርቶቻቸውንና ምልክቶቻቸውን በሙሉ ከሀገሩ ላይ ማስወገድ፣ ከዛም አልፎ ግብረ ሰዶሞች በሀገሩ ላይ የሆነ ነገር ሲያደርጉ ቢታዩና ቢገኙ ቅጣቱ ከፍ ያለ እንዲሆን አድርጎባቸዋል። ቢያንስ ይህንን በመቃወሙ እግዚአብሔር ምንም እንኳን በሕይወት ዘመኑ ይሄ መሪ ለስልጣኑ ብሎ ብዙ እርምጃ የወሰደ መሪ ቢሆንም ለሕዝቡ ግን ኃጢአት እንዳይስፋፋ ትንሽ እፎይታ የሚፈጥርላቸው ይመስለኛል። በእኛ በሀገራችን እንዲህ አይነት መሪ ቢኖር ወይም ደግሞ ቢያንስ እንኳን የሕዝቡን የልብ ትርታ የሚሰማ ሕዝቡ እንዳይስፋፋ የሚከለክልን ሕግ ሲደግፍ ሕዝቡ አልፈልግም ሲል የሕዝቡን ሀሳብ የሚሰማ መሪ ቢኖረን የት ደረጃ በደረስን። ለዚያውም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምህሮ በቀኖኗ በድጉሟ በትውፊቷ ዓለም በሚቀናባት በዚች ቤተክርስቲያን ላይ እንዲህ አይነት መሪ ቢኖራት ደግሞ እንዴት አይነት ትልቅ የንጽህና መሻሻል እንደሚኖረን አስቡ። የኤርትራም የኢትዮጵያም ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታይ የሆናችሁ የሌላም የእስልምና እምነት ተከታይ